የመጨረሻ የማነሳቸው ነጥቦች ከመልካም ስነ ምግባር ጋር የማይሄዱ አብረው የማይጓዙ ሰዎች የሚሸወዱባቸው አንድ ሁለት ሶስት ነጥቦችን ነው ማነሳው። አንደኛው ነገር ቤተሰብ ላይ ተቆጣጣሪ አለመሆን። ሚስቱ ከዲን ራቀች አልራቀች፣ ሰገደች አልሰገደች፣ ልጇ ምሽታ ገባች አልገባች ደንታ ቢስ መሆን። ምንም አይመስለውም። አለባበሷ ምን ይመስላል አይከታተልም። ልጆቹ ከዲን ርቀዋል ቀርበዋል ደንታው አይደለም። እንዲህ አይነት ሰው ደዩስ ይባላል። የደነዘዘ ፍጡር ነው። ከእንስሳ ቢፈለግ አምሳያ የሚገኝለት አሳማ ነው። ረሱል ሰለላሁ ዐለይሂ ወሰለም ثلاثة لا يدخلون الجنة ሶስት አይነት ሰዎች ጀነት አይገቡም አሉ። የመጀመሪያው ያነሱት ምንድነው? አልዓቅ ሊዋሊደይሂ ወላጆቹን ሐቅ የሚቆርጥ የሆነ ሰው፣ ወላጆቹን የሚበድል የሚገፋ የሆነ ሰው። ሁለተኛ ያነሱት ነገር ምንድነው? አደዩስ ደዩስ የሆነ ሰው ነው። ልጁ የት ገባች የት ወጣች፣ ሚስቱ የት ሄደች የት ገባች ደንታ የለውም። ከዲን ቢርቁ ባይርቁ ይሄ የሚያስቸግር ባህሪ አይደለም የተፈለገው። ከዲን አንፃር ነገሮችን መፈተሽ መከታተል የማይመለከተው ይሆነ። ኩልኩም ራዒ ወኩልኩም መስኡሉን عن رعيته ሁላችሁም እረኞች ናችሁ፣ ኃላፊነት አለባችሁ። እያንዳንዱ ደግሞ ስለተሰጠው ኃላፊነት ተጠያቂ ነው የተባልነው። ለዚህ ደንታቢስ መሆን፣ በእንዲህ አይነት ቦታ ላይ ልክስክስ መሆን፣ ምንም የማይመስለው መሆን። አለባበሷ ልጁ ምን አይነት ነው? ምንም አይመስለው። ብር ይሰጣል ለእርቃን ሩብ ጉዳይ የሆነ ለብሳ ትመጣለች። አንቺ ይሄን ነው የምትለብሺው አስተግፊሩላህ ብሎ ያልፋል። ምናልባት ያው ኢንሻአላህ ካለ ወይም ደግሞ ምንም አይመስለው። ካፊራ ገባች ምንም አይመስለው። ከወንድ ጋር አላስፈላጊ ግንኙነት አለ ምንም አይመስለው። ለቤተሰብ ምቹ ማለት እንደዚህ አይነት አይደለም። የኔ አባቴ እኮ ነፃ የሆነ ሰው ነው፣ ፍሌክሲብል ነው፣ እንደዚህ ነው ይላሉ። ይሄ ደዩስ ነው፣ ልክስክስ ነው፣ ርካሽ የሆነ ፍጡር ነው። ከመልካም ጸባይ ጋር አብሮ መሄድ አይደለም።